كنت ردف رسول الله صلى الله عليه وآله وسلم على حمار بأن هي كالله ملكتنيا غرا بريهوني كوالا تفناتچ ቁጭ ብዬ ሳለ فقال لي يا معاذ أنت معاذ ويالو قلت لبيك يا رسول الله عليه الصلاة والسلام أبيت أنت يا الله ملكتنيا هوي سلاچو قال أتدري ما حق الله على العباد وما حق العباد على الله عز وجل الله በባሪያዎቹ ላይ ያለው መብቱ ምን እንደሆነ ባሪያዎች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ قلت الله ورسوله أعلم اللهنا ملكتنياو የበለጠ ያውቃሉ እኔ አላውቅም ስላቸው قال فإن حق الله على عباده الله በባሪያዎቹ ላይ ያለው መብቱ أن يعبدوه እሱን ሊያመልኩት ነው ዒባዳ አላህ በእኛ ላይ ያለው ምኑ ነው መብቱ ነው ማለት ነው እኛ ደግሞ በጫንቃችን ላይ የተጣለ ግዳጅ እዳ ነው ይሄንን እዳ ዛሬ አላህን በመገዛት እሱን ብቻ በብቸኝነት በማምለክ ልንከፍል ይገባል ማለት ነው አለበዛ አላህን በብቸኝነት በማምለክ ይሄንን እዳችንን ዱንያ ላይ ካልከፈልን ነገ የውሙል ቂያማ ምን ከፍለው በጀሃነም እሳት ጀሃነም እሳትን የሚቋቋም ሰውነት የለንም እንል ከሆነ ዛሬውኑ አላህን በመገዛት ከእዳችን መገላገል ይገባናል ولا يشركوا به شيئا እሱን ሲያመልኩት ደግሞ በሱ አምልኮ ላይ ማንንም ላያጋሩበት ነው ብለው ነገሩት ሲፈጥረን ብቻውን እንደፈጠረን የሲሳይን ጉዳይ ሙሉ ኃላፊነት ወስዶ ብቻውን እንደረዘቀን ስናመልከውም ብቻውን እንድናመልከው ይፈልጋል አጋርን አይሻ በእኛ መፈጠር በሪዝቅ ጉዳይ ላይ ምንም ድርሻ የሌላቸው አካላት አምልኮ ላይ በፍጹም ድርሻ ሊኖራቸው አይገባም ይሄ አላህ በእኛ ላይ ያለው መብቱ ነው فإن حق العباد على الله عز وجل መልእክተኛው ቀጠሉና ባሮች ደግሞ በአላህ ላይ የሚኖራቸው መብት አለ አላህ ለባሪያዎቹ ከማዘኑ የተነሳ የናንተ መብት ነው ብሎ በራሱ ላይ የደነገገው ማለት ማንንም በአላህ ላይ ህግ ሊያወጣ አይችልም አላህ ይሄንን ሊያደርግ ዋጅብ ነው በርሱ ላይ ይሄንን ደግሞ ላያደርገው حرام ነው ብሎ በአላህ ላይ ማንንም ህግ ማውጣት አይችልም አላህ ግን ለባሮቹ ካለው አዘኔታ ከርህራሄው የተነሳ ለኛ ሊፈጽምልን የፈለገውን ነገር በራሱ ላይ ዋጅብ ያደርጋል የሚፈልገውን በራሱ ላይ حرام ያደርጋል ሊያዝንልን ስለፈቀደና ስለፈለገ ማንንም ሳያስገድደው كتب ربكم على نفسه الرحمة ጌታችሁ አምላካችሁ አላህ ለናንተ ያዝንላችሁ ዘንድ እዝነትን ረህመትን በራሱ ላይ ደነገገ ዋጅብ አደረገ ይላል ማንንም ሳይወጅብበት በሱ ላይ ማለት በሱ መንገድ ከታገልን ዲኑን የበላይ ለማድረግ ሰበብያውን ካሟላ እኛን ሊረዳን መጀመሪያውን ዋጅብ ነው በኔ ላይ ያለው ራሱ ነው وكان حقا علينا نصر المؤمنين بني መንገድ የሚታገሉ ሙእሚኖችን መርዳት በኔ ላይ የተገባ ግዳጅ ነው የሚለው የሚፈልገውን حرام ያደርጋል በራሱ ላይ ማድረግ እየቻለ የሰራነውን መልካም ስራ ያለ ምንዳ ላያባክንብን ባልሰራነው ወንጀል እላያችን ላይ ጭኖ ላይ ጠይቀን ዙልምን አላህ ምን አለ إني حرمت الظلم على نفسي براسي لا إرم رجي والله نيالو ما نمسا يادرقبت مالتنا سلزي يباروش مبت بالله لا يسيبال الله لنيا كما زنو يتنسى يدنققو مالتنا من دنوالو مركتنيو ألا يعذب من لا يشرك به شيئا بسو أملكو لاي ما نمسا يقرر بلا إله إلا الله منتو በተውሂዱ ላይ እንደጸና የሞተ ባሪያውን በእሳት ላይ ቀጣው ነው ጀነት ሊሰጠው ነው ይሄ የባሮች መብት በአላህ ላይ ነው ብለው ነገሩት ማለት ስለዚህ ዒባዳ አላህ በእኛ ላይ ያለው መብቱ መሆኑን ከዚህ ሐዲስ በግልጽ እንረዳለን ማለት በዒባዳ ደስተኛ ህይወት መኖር ይቻላል የተፈጠርንበትንም አምላካዊ ግዳጅ ባግባቡ መወጣት ይቻላል ያለ ዒባዳ የሚኖር ሰው እንደ እንስሳ ነው የሚኖረው አላህ በሱረቱ ሙሐመድ
47ኛው ሱራ አንቀጽ 12 ላይ ኢነላሃ ዩድኺሉ الذين آمنوا وعملوا الصالحات جنات تجري من تحتها الأنهار አላህ እነዚያ ያመኑትንና መልካም ሥራ የሰሩ ሰዎችን ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። ወለዚነ ከፈሩ እነዚያ የካዱት ግን የተመተዑን በምድር ላይ ብቻ ይጠቀማሉ። ወያእኩሉነ ከማ ተእኩሉል አንዓም እንስሳዎች እንደሚበሉት እንደሚመገቡት እነሱም ይበላሉ። ዱንያ ብቻ ነው፣ ሌላ ለውጥ የለም። ነገ የውሙል ቂያማ ግን ወናሩ መትወን ለሁም ለነሱ ማረፊያቸው መመለሻ ሀገራቸው እሳት ነች ይላል። የተፈጠረበትን ዓላማ ያላወቀ አላህን ያልተገዛ ሰው በአኺራ ዕጣ ፈንታው ይሄው ነው ማለት ነው። በዱንያ ህይወት ጣፋጭና የተረጋጋ ደስታ የተሞላበት ህይወት መኖር የፈለገ ሰው ዒባዳን በአግባቡ መፈጸም አለበት። አላህ በሱረቱ ነህል 16ኛ ሱራ አንቀጽ 97 ላይ በግልጽ እንደተናገረው መን ዓሚለ ሷሊሐን ሚን ዘከሪን አው ኡንሳ ከወንድም ይሁን ከሴት መልካም ስራን የሰራ ሰው ወሁወ ሙእሚን እርሱ አማኝ ሆኖ ማለት ነው። መልካም ስራን የሚሰራ ሰው ፈለኑሕየነሁ ሐያተን ጠይባ ጥሩ የሆነ መልካም ህይወትን እናኖረዋለን ያለው። የዱንያ ህይወታችን ደስታ መረጋጋት የተሞላበት እንዲሆን በጌታ አላህ ህግ ስር የምንመላለስ መሆናችን ሸርጥ ነው። አማኞች ሆነን መልካም ስራ መስራት አለብን። ነገ ደግሞ የውሙል ቂያማ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይሰሩት ከነበረው በእጥፍ ድርብ በተሻለ መልኩ እመነዳቸዋለሁ ብለዋል። ከዒባዳ ዘንግተን አላህን ከማምለክ ቦዝነን የዱንያ ህይወታችን እንዲያምር የምንፈልግ ከሆነ ግን አላህ የተናገረውን ማስታወስ አለብን። ሱረቱ ጣሃ 20ኛው ሱራ አንቀጽ 124 ላይ ወመን አዕረደ ዐን ዚክሪ እኔን ከማስታወስ ሶላት ከመስገድ ቃሌን ቁርአንን ከማንበብ ችላ ብሎ የተወሰው የዞረ ሰው ፈኢነ ለሁ መዒሸተን በንካ